ሰላም የቀሩ ሚዲያ ቤተሰቦች፣ ዛሬ ማቀርብላችሁ የኤሌክትሪክ ዝርጋታ ጉዳይ ይሆናል። ኤሌክትሪክ ዝርጋታን ከቀላል እስከ ውስብስቡ መስመር ዝርጋታዎች ያሳያችኋለሁ ማለት ነው። በተከታታይ ለማግኘት ይሄንን ዩቲዩብ ቻናልን ሰብስክራይብ በማድረግ እንድትተባበሩኝ ተጠይቃችኋለሁ። ስለዚህ ከዚህ በመቀጠል አሁን ስለ ኤሌክትሪክ ዝርጋታ ከቀላል ነገር ጀምሬ አሳያችኋለሁ። በዚህኛው ክፍል ቀላሉን የኤሌክትሪክ ዝርጋታን አሳያችኋለሁ ማለት ነው። ስለዚህ አሁን በዚህ በዲያግራም የሚታዩት ነገር ነው። ዛሬ በዲያግራም አሳያችኋለሁ። በቀጣይ ቪዲዮ ደግሞ በኖርማል ሰርተን እናያለን ማለት ነው። አሁን ግን በዲያግራም አሳያችኋለሁ። እንግዲህ ይህንን ቆጣሪ የምንለው የፓወር መገኛ ነው የተጠቀምኩት። እዚህ ጋር ይታያል ብዬ አስባለሁ። እዚህ ጋር ደግሞ አምፑል ነው ያረኩት። እዚህ ጋር ሶኬት ነው ያረኩት። እዚህ ጋር ስዊች ነው ያረኩት። እንዴት እነዚህን አገናኝተን መጠቀም እንችላለን የሚለውን በቀላል አሳያችኋለሁ ማለት ነው። አሁን ይሄ ቀላል ነገር ስለሆነ ባለሙያ ምናምን የሚያስፈልግ አይደለም። ቤታችሁን ማስተካከል እንድትችሉ ነው ማለት ነው ይሄንን መስራት ያሰብኩት። ስለዚህ አሁን ከማንኛውም ሰርኪቶች ከማንኛውም ቦታ አሁን የምናገኘው ሁለት ገመድ ነው። ከስዊችም ሁለት እናገኛለን፣ ከአምፑሉም ሁለት እናገኛለን፣ ከሶኬቱም ሁለት እናገኛለን፣ ከዋናው ከፓወርም ሁለት እናገኛለን። ስለዚህ ከፓወር የሚወጣ ፓወር ምንድነው የምንለው? ፌዝ እና ኒውትራል እንላለን። ከለር ኮድ ወሳኝነት አለው። ከዚህ በኋላ መለቃቸው ቪዲዮዎች ላይ ከለር ኮድን እየተጠቀምኩ ስለሚሄድ የከለር ኮድ ቪዲዮ ሰርቼ ለቅላችኋለሁ ማለት ነው። ስለዚህ ሁለት ገመድ ከቫልቮ ላይ የሚመጣ ገመድ ወይ ከቆጣሪ የሚመጣ ገመድ ምንድነው የሚባለው? ኒውትራል እና ፌዝ ብለን እንለየዋለን ማለት ነው። ስለዚህ አሁን ቀጥታ እንዴት መስራት እንደምችል አሳያችኋለሁ ማለት ነው። አሁን መጀመሪያ ላይ አምፑል እና ስዊችን አንድ ስዊች አንድ አምፑል እንደማገናኘት እንደምንችል ነግራችኋለሁ። ስለዚህ አሁን ከቫልቮ ላይ የመጣውን ኒውትራል የሚባለው ከአምፑሉ ጋር አገናኛለሁ። ምንም ሳላረግ እዚህ ጋር አገናኛለሁ ማለት ነው። ከቫልቮ ላይ የመጣ አንድ መስመርና ከአምፑሉ የመጣ አንድ መስመር ቀይ መስመር ቀርቶ ይሄንን ሁለቱን ባገናኝ አምፑሉ ቀጥታ ይበራል። ግን ስዊች መስራት ፈለኩ። ስለዚህ ስዊቹ ሁሉ ጊዜ ስዊቹ አንድ መስመር ላይ ነው የሚሰራው። ይሄ ተገናኝቶ ቢሆን ኖሮ ቆርጬ ይሄንን በመቁረጥ ይሄንን አንዱን ወደ አምፑሉ የሚሄድ ይሰራለሁ፣ ይሄንን ደግሞ ወደ ቫልቮ ላይ የሚሄደውን እሰራለሁ። ይሄ ማለት ምን ማለት ነው? ቀጥታ ፌዙ መጥቶ ስዊች ይገባና በስዊች አማካኝነት መጥቶ ለአምፑል ይደርሳል ማለት ነው። ምንም ሌላ ነገር የለም እዚህ ላይ። ቀጥታ ከቫልቮ ልነሳና ፌዝ ወይ ኢሳት የምንለው ፌዝ ስዊች ይገባና በስዊቹ አማካኝነት ደግሞ ምን ይሆናል? ለአምፑሉ ይደርሳል ማለት ነው። የስዊቹ ስራ ፌዙን ከአምፑል መቆረጥና ፌዙን መልቀቅ ነው። አሁን ቀጥታ ኦን ላይ ስዊቹን ስናደርግ ይበራል፣ ይሄ አምፑል ይበራል። ኦፍ ላይ ስናደርግ ይጠፋል። አሁን በዚህ ዲያግራም ማለት ነው። በዚህ ግልጽ ነው እያስባለሁ። ቀጣይ ሶኬት ነው። ሶኬት ቀላል ነገር ስለሆነ ቀጥታ የእርሳሱን ከለር ከእርሳሱ ጋር ከቫልቮ ላይ መጣው ጋር እርሳስ ጋር ማገናኘት፣ የቀዩን ደግሞ አሁንም ከቀዩ ከቫልቮ ላይ መጣ እንደ ፌዝ ያልኩት እሱ ላይ ማገናኘት። አሁን እኔ ነው እዚህ ጋር ቀይስ በቀይ ስለሆነ አሁን ከለር ኮድ ስለተጠቀምኩት ይገባቸዋል ብዬ አስባለሁ። አሁን እዚህ ጋር ይሄ ምንድነው? ፌዝ ነው፣ ይሄም ፌዝ ነው። በቃ ሪተርን ይባላል። ግን ሪተርን ይባላል፣ የፌዙ ሪተርን ነው። እዚህ ጋር ደግሞ ይሄ ፌዝ ነው፣ ይሄ ኒውትራል ነው ለአምፑል ለማብራት። ይሄ እዚህ ጋር ደግሞ ይሄ ፌዝ ነው፣ ይሄ ኒውትራል ነው። ይሄ ፌዝ ነው፣ ይሄ ኒውትራል ነው። ስለዚህ አሁን በቀላሉ በእንደዚህ አይነት ሁኔታ አምፑል መስራት እንችላለን ማለት ነው። አምፑል የሶኬት አንድ ቤት ውስጥ ዝርጋታ ማድረግ እንችላለን ማለት ነው። በቀላሉ መስራት እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ ቪዲዮ ለማግኘት ሰብስክራይብ እንድታደርጉ ተጠይቃችኋለሁ። ባይ ባይ።